ምን ሆነሃል? አረ ልጁ ልክ አይደለም። ስጠይቃት እምቢ አለችኝ። ማነች? ምን እንደማታውቅ ጠይቀኛል። አንተ ነው ያቺን ሀኒ የምትባለው ነች? ደህና ነሽ አባ? ልጄ የሰሞኑ ሁኔታሽ ልክ አይመስለኝም። ደግሞ ያ ማን ነው ኢዮብ ተመየውም ቀልብ ያልወደደው። አባዬ የሰውን ማንነት አይተሽ መረዳት አትችይም አላልከኝም? ደግሞ በጣም ነው የሚወደኝ። እኔም እንደዛው። ስለ ራስሽ እንጂ ስለ ሰው አታውቂም። ደግሞ ነግሬሻለሁ። አባ ምን እየሰራችሁ? እኔ እያጠናው ነው። እሺ ወንድምየው ውሎ እንዴት ነበር? ውሎ በእናትሽ በጣም አድካሚ ነበር። ታውቂያለሽ? እንደውም ገብቼ ልረፍ ነኝ። እሺ እንደ ወንድሜ ራስ አበላ። ውይ በቃ ናንዬ፣ ማነው ራኪ፣ በቃ እናንተ ብሎ። እሺ ናኒ አረንጃ፣ ይሄ ነገርማ ያጠራጥራል። የሆነ ነገር አለ። እዩ ዛሬ በጣም ደብሯል። በሰላም ደህና ነኝ። ታውቂያለሽ በቃ ሁልጊዜ አንቺ ጋር ማለት በቃ አንቺ ጋር ስመጣ ነው ሰላም በቃ ሰላም ይሰማኛል። አረ አዎ በቃ እንደዛ ከሆነ አንድ ስፈልስፈልልህ። እሺ የኔ ፍቅር የግሌ ነህ ሳቅ በል አንዴ ልህ የኔ ፍቅር የግሌ ነህ ሳቅ በል አንዴ ልህ የኔ ነህ የኔ ብቻ አይደለህም የሌላ ቃል ኪዳን ገባሁልህ ላልተውህ በመሃላ በኔ ሰላም ይብዛ ያኩራክ ላንተ ማደሬ ተደስቼክ ልደሰት አለኝታዬ ነህ ፍቅሬ። ታውቂያለሽ የኔ በመሆንሽ እድለኛ ነኝ። ኢዮብ የኔ መሆን አለበት። ሰላም መቀላቀል ይቻላል? ይቻላል። የማይቻለው የምትሞችበትን ቀን ማወቅ ብቻ ነው። ሌላውን ከፈጣሪ ጋር እናልፈዋል። ካልተሳሳትኩ የኢዮብ ጓደኞች ናቸው አይደል? አዎ እኔ እንደውም እህቱ ነኝ። ማለቴ እንዴት ልታውቂው ቻልሽ? ከወንድምሽ ጋር አብረን የተማርነው ለዛ ነው። ትንሽ ብቆይ ደስ ይለኝ ነበር፣ ግን ወንድሜ እየጠበቀኝ ስለሆነ መሄድ አለብኝ። የሱ አሸኘኝ። በቃ እኔ እሷን ሸኝቻለሁ። ልምጣ፣ ተጫውቱ። እኔ የምለው ይችን ልጅ ታውቃታለህ? አዎ ማለቴ አንቺ እንዴት ታውቂያለሽ? ትክክል ነኝ ማለት ነው። ምን ነው ትክክል ነሽ? እንደምታፈቅራት አውቃለሁ።
እሷን ያንተ ማድረግ ከፈለክ በዚህ ቁጥር ደውልልኝ። አልደውልም። ኧረ ስቀልድሽ ነው። ግን ፊትሽ ልክ አይደለም። በሰላም ነው? አዎ እባክህ፣ የወንድሜ ነገር እያሳሰበኝ ነው። ቆይ ምኑ ነው የሚያሳስብሽ? እዩ ያልኩህን ሰውዬ እየፈለገው እንደሆነ አውቃለሁ። ገባኝ። ታዲያ እኮ ምንም አያሳስብም። እሱ እኮ ትልቅ ልጅ ነው። እንደውም ምን ነበር የሚባለው? ያ ወይ ሞልቶ ላይ ሞላ ለዚች ዓለም ኑሮ እኔ አልጨነቅም ከዛሬ ጀምሮ። ቀልደኛ በልቻው። ተው ተው ተው። ደህና ነህ አባዬ? እኔ እዛ ልጅ ነገር ምንም አላማረኝም። አባ እሱ እኮ ጥሩ ልጅ ነው። ያለ ቤተሰብ እያስተዳደረ ነው። እንግዲህ ነግሬሻለሁ። ወንድሜ ዛሬ ደግሞ ደህና ትመስላለህ አይደል? ጥሩ ደግሞ እኮ ልክ እንደ በፊቱ ቆንጆ እየሆኑ ካል ተይ እንጂ ቆንጆ ሆንኩ። በቃ ተውሽ። በጣም ነው የምወዳችሁ። እኛም በጣም ነው የምንወድ። እኔም ሰላም። እቅዱ ምንድን ነው? መጀመሪያ በእቅዴ ተስማምተሃል ወይስ? አዎ ተስማምቻለሁ። በእቅዴ ስለተስማማክ በጣም ደስ ብሎኛል። እቅዱ ምንድን ነው? እቅዱ ምን ደግሞ ይሄ ምንድን ነው? የፈጣሪ ያለ እኔ ላይ በፈጣሪ ስም ምንድን ነው ያደረኩት? ምንድን ነው ያደረኩት? ስለወደድኩት ነው? በፍጹም አታደርገውም። በሰላም ነው? ሰላም? የምን ሰላም ነው?
ምንም ሰላም የለኝም እኮ። በቃ አታስብ። ዛሬ እኔ ጋር ነው እሺ የምታድረው። በተመከባት እዮብ እኔ እንዲሞነው ስለማፈቅርክ ነው እሺ። የማይሆን ነገር አቀባጥሪ። የማይሆን ነገር ዛሬማ ቤቷ ሄጄ ነው የማናግራት። እንደውም መጣች፣ እሷ ሳትሆን አትቀርም። ያደረገችውን ነገርማ ልታብራራልኝ ይገባል። መታ ይቅርታ ማለት አለባት። እንደውም እሱ ነው መሰለኝ መጥቶ ይቅርታ ካላለኝ በጭራሽ አላናግረውም። ወይ ያረሻው ሱስ ጭራሽ አልፈሽ ልትይ ነበረ? አንተ ልጠይቀው እንጂ ያደረግከው አንዞ ዝም ብለህ ታልፈኛለህ? ኧረ እባክሽ ይሄ ምንድን ነው? ቆይ ጉድ ነኝ። ይሄ ምንድን ነው ማለት? ታረቁ ማለት ነው አብርሃም። ሄሎ ሲሳይ፣ በፍጥነት እቅዳችንን መቀየር አለብን። አቤት ፍጹም። እዮብ አሁን ማውራት አልችልም። የአባትን ገዳይ አውቄዋለሁ፣ ቶሎ ድረስ። ምን? አንድ የምነግርሽ ነገር ነበር። ምንድን ነው? ወንድሜ ደወለ። ሄሎ ወንድሜ፣ ድምጽ ልክ አይደለም። የተፈጠረ ችግር አለ እንዴ? ምንድን ነው ችግሩ? ምን? የት ነህ? መጣው። በቃ እዛው ጠብቀኝ። ምንድን ነው የተፈጠረ ችግር አለ እንዴ? የአባታችንን ገዳይ እኮ አገኘሁት ነው የሚለኝ። በቃ እንሂዳ። አንተ እዚሁ ጠብቀኝ፣ ስጨርስ ደውልልሃለሁ። እሺ። ምን ነው ልጄ? ምን ሆነሻል? ፊትሽ ልክ አይደለም። አመመሽ እንዴ? አባዬ የሆነ ጥያቄ ልጠይቅህ። ምንድን ነው እሱ? ጠይቂኝ። አደፍርስ የሚባል ሰው ታውቃለህ አባ? ምን አደፍርስ? ማን ነው ደግሞ እሱ? እንዴት እንደምነግርህ አላውቅም አባ። ስለ እዮብ ነግሬሃለሁ አይደል? የአባቴ ገዳይ አባትሽ ነው አለሽ? አዎ አባ። እውነት ነው? አሃ፣ እሱ የሚነግርሽን በሙሉ አምነሽ ትመጫለሽ ማለት ነው? አባ ግራ ገብቶኝ እኮ ነው። ግራ ገብቶኝ? ከዚህ በላይ ምንም እንዳትናገር። አርፈሽ ተቀመጪ። ወንድምሽ የት ሄዶ ነው? በጠዋት ነው ሊፈልጋት የወጣው። ምንድን ነው? ምን አድርገዋት ነው? ምን አባን ያረካት? ምን አባን ያረካት? ንገረኝ፣ ምንድን ያረካት? እኔ ምን አረጋታለሁ? ራኪ ተደፍራ ነው።
እንዴት ነው ልጅ ወንድሜ በቃ የትም እንዳትሄጂ እዚሁ ጠብቂ። Abba. Abay. Abba. Abay. Abba. Abay. አባዬ ግን ለምን እንደዚህ አደረክ? አይኔን እያየ ዋሸኝ። አይኔን እያየ የሰውን ነፃነት እያሳጣ እኔም በነፃነት ያሳደገኝ ለዚህ ነበር አባ። ያለ ጥፋቱ እኮ አሰቃየሁት፣ መከራውን አበዛሁበት። አባዬ ያሳየኝ ዓለም እዚህ የለም አባ። አባዬ አሁን ለኔ አይደለም የምኖረው፣ ለሱ ለመኖር ተነስቻለሁ። ሰላሙን አባ። እንግዲህ እንዴት እንደሆነ ባላቅም እኔ የስር ጊዜን ጨርሻለሁ። እንግዲህ አሁን ያንተ መውጣት ነው የምንጠባበቀው። ኢዮብ አንዱ ያሻው ነገር አለ። ምን? በነገርኩ ምክንያት አይደለም የታሰርኩት እና የምጠይቀን ብቻ ትመልሳለህ። ምንድን ነው የምትጠይቀኝ? የራኪን አባት የገደለው አወራለሁ ብትል አንተን ሳይሆን ልጆችን እገልልሃለሁ። እሺ እኔ ነኝ። ራኪንም እንደዚህ ያደርጋት አንተን ለመጨረሻ ጊዜ ጠይቃል። እኔ አይደለሁ። በል ምን? አዎ ራኪን የሚያስደፈረቻት የወዲት ነች። እሷም ታስራ ነው ያለችው። ይሄን ሁሉ ነገር ያደረኩት እህትን ስለማፈቅራት። በጣም አዝናለሁ። ስለነበረኝ ጊዜ አመሰግናለሁ።